ለምን ቤቴ ለምን አንድ ትዕዛዜን እጥሳለሁ ብትል የሚከተልን ነገር ታውቃለህ። ተይኝ በቃ ህይወቴ እኮ አንቺ ነሽ። ከዚህ በኋላ እህትሽ አይደል ያለፈኝን ያሳለፍሽኝን ህይወት እኮ አይደለም። ዝም በይ። አባቴ ምን አደረገሽ? ስላሳደገሽ፣ ስላኖረሽ፣ ከማንም በላይ ስላንዳላቀቀሽ ዝም በይ። የለም እኮ ከዚህ በኋላ ትዳር የሚባል ነገር ታያለሽ። ደግሞ እዚህ ጋር እንደተቀመጥሽ እንደዚሁ ማለት ነው በራው ምክንያት ደረቅ ቀበለሽ እንድትሞሽ ነው ማለት ነው። ነው የምትፈልጊው? ዋናው ቡናውን መጠጣትሽ ነው አይደል? አዎ በቃ ነው ያፈላልሻል። እሷ መፈላችሁ ምን ችግር አለው? ማታፈላ ተዘብዝፋ ነው የምትውለው። ምን ችግር አለው? እሱ እንኳን ምንም ሳይሆን ይሄን ያህል ሲያስብልኝ ቢያንስ አንቺ ጀመረሽ ደግሞ ይሄ ተረትሽን። የራስሽ ጉዳይ ባክሽ። አታፍሪም ትንሽ እንደዚህ ብለሽ ስታወሪ? ራስሽን ዝም ብለሽ እንደ ቅዱስ ነው የምታየው? ማን ነው የምትይው አንቺ? ምንድነው ሁሌ እንደዚህ ተለሳልሰሽ የምትኖሪው? እኔ ጋር ይሰራ ማቀሻለሁ በደንብ። ምንድነው የምትፈልጊ? ካንቺን ፈልገውማ እንደነገርኩሽ ብዙ ነገር ነው። ለምሳሌ እንዳትሞቺም እንዳትኖሪም አድርጌሽ መኖር ነው የምፈልገው። ከዛ በላይ ምንም ያስደስተኝ ነገር የለም። እኔ እኮ ቤቱንም ትቼልሻለሁ፣ ሁሉን ነገር ትቼልሻለሁ። አረ በፈጠረሽ ቆይ፣ ምን አስለቀሰሽ? ለምንድን ነው የምታለቅሽው? ተውኝ በቃ። እኔ እኮ አሁንም እኮ እወድሻለሁ እኮ። ተውኝ፣ እኔ ባለ ትዳር ነኝ፣ አትንካኝ በቃ። ምን አጠፋሁሽ? እኔ ምንድን ነው? ኧረ ቆይ በእናትሽ እባክሽ፣ እስኪ ቆይ እሺ ተረጂኝ። እሺ ለምንድን ነው የምታለቅሽው? ያምሻል እኮ። ሰላም ሰላም ውድ ተመልካቾቻችን እንደምን ሰንብታችኋል? ዛሬ በአዲስ ጉዳይ አይደለም የተገናኘ ነው የነበረ ከዚህ በፊት ያያችሁት ታሪክ ነው። ታስታውሳላችሁ ብዬ አስባለሁ። በዊልቸር ብትሄድ የነበረች ብሌን ብትባል ባለጉዳያችን እኛ ጋር መታ ሰለሞን ከሚባል ባሏ ጋር እንዲሁም ማህሌት ከምትባል ጓደኛዋ ጋር በዙሪያዋ ምን እየተፈጠረ ነው የሚለውን ነገር ከዚህ በፊት አይተን በዛ ሰዓት ላይ እየሆነ ለነበረው ጉዳይ እልባት ሰጥተነው እንዲሁም ብሌንን በማንኛውም ሰዓት በምናስፈልጋት ሰዓት ከጎኗ እንደሆን ነግረናት፣ በተመሳሳይ ከእኛ ጋር ካሉ ዶክተሮች ጋር አገናኝተናት የጤናዋን ጉዳይም እንዲያዩ ይህ ሁሉ ነገር አድርገን በማንኛውም ሰዓት ከጎኗ እንደሆን በምናስፈልጋት ሰዓት ሁሉ እንደምንገኝ ነግረናት ነበር። የተለያየ ነው። ዛሬ ብሌን ምን እንደገጠማት አላውቅም፣ ግን በጠዋቱ ደውላ በጣም በአስቸኳይ እንደምትፈልገኝ በጣም የማላውቀው ብዙ ነገር እንደተፈጠረ ነግራኛለች። ብሌን ምን ገጥሟት ነው? እንደ አዲስ ምን ተፈጠረ? መጥፎ ነገር ነው ጥሩ ነገር ነው የሚለውን ከዛ ከብሌን ጋር ሂዳ የምንሰማው ይሆናል። አብራችሁን ሁኑ፣ አብራችሁን ተከታተሉን። እንግዲህ ብሌንን ስለምታውቋት ነው ቀድሜ ሁሉንም ነገር ለእናንተ ለማሳወቅ የመጣሁት። አብራችሁን ሁኑ። ሰላም ሰላም ውድ የፕሮግራማችን ተከታታዮች እንደምሰንብታችኋል? ዛሬ ከረዥም ጊዜ በፊት አግኝቻት ቤቷ ድረስ መጥቼ ብዙ ነገሮች በህይወቷ ላይ ተፈጥሮ በርትታ ያለፈችው ጀግና ሴት ብሌን ጋር ተገኝቻለሁ። ብሌን በሰዓቱ ብዙ ነገሮች ገጥመዋት ብዙ አደጋዎች ደርሰውባት ግን ያ ሁሉ ነገር ተቋቁማ ትዳሯን ወደ ነበረበት የመለሰች ምርጥ እህታችን ናት። ዛሬ ለምንድነው የጠራችኝ ለምንድነው የፈለገችኝ የሚለውን ነገር አላውቅም። ብቻ ከዚህ በፊት የነበረችበትን ነገር ስለማውቅና አቻኩላ ስለጠራችኝ በድጋሚ ቤቷ ተገኝቻለሁ። ብሌን እንዴት ነሽ? አለሁ። በጣም ነው የማመሰግነው። በዚህ አጋጣሚ አንቺንም አብሮሽ የሚሰሩትንም በጣም ነው የማመሰግናችሁ። ባልኳችሁ ሰዓት ስለምትገኙልኝ በችግሬ ሁሉ አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ምንም የሚያስመሰግን ነገር የለውም ብሌን ማለት ያው የእኛ ስራ የሆነ ሰው በችግሩ ሰዓት ከጎኑ የሚሆን ሰው በሌለው ሰዓት ብዙ ነገሮችን መፍታት እየቻለ ግን ይዟቸው እየተሰቃየ የሚኖር ሰው ጋር ደርሶ እነዛን ነገሮች በቻልነው አቅም መፍትሄ መስጠት እስከሆነ ድረስ እና ለአንቺ የተለየ ነገር እስካላደረግን ድረስ እኛን ያን ያህል ማመስገን እንኳን አይገባሽም። ግን እኔ ያው ብዙ ነገሮች በሰዓቱ ተስተካክለውልሻል ብዬ ነበር ያሰብኩት። በመሀልም እንደዚሁ ሌሎች ሰዎች ጋርም እየሄድኩ ስለነበር አንቺ ጋር የመምጣት እድሉን አላገኘሁም። እንደዚህ አዲስ ነገር ሲፈጠርም ደውይልኝ በማንኛውም ሰዓት አለው ብዬሽ ነበር እና ከዛም አንጻር ያው ብሌን ደህና ናት ማለት ነው ብዬ ነበር የጠፋሁትና ዛሬ ድንገት ጠዋት ላይ በቃ በጣም ደውለሽ አቻኩለሽ ስጠሪኝ በጣም ነበር የደነገጥኩት። ምን ተፈጥሮ ነው አዲስ ነገር የሚለው ነገር በጣም አሳስቦኝ ነበር እና እባክሽን ብሌን ምን እንደተፈጠረ አሁን ላይ ብትነግሪኝ ደስ ይለኛል። ያው እናንተ የቻላችሁትን አድርጋችሁ ከቻላችሁትን በላይ ቤቴን ሰላም አድርጋችሁልኝ ነበረ። በጣም ጥሩ የሚባል
ህይወት ላይ ነበርኩኝ። አዎ በሰዓቱም ችግሩ ሁለታችሁ ጋር አልነበረም። አንቺም ሰለሞንም ጋር መልካም የሚባል ባህሪ መልካም የሚባል ፍቅር ነበር የነበረው እና ከኛ በላይ ትዳራችሁን ለማስቀጠል ህይወታችሁን ያን ሰላማዊ ህይወት ለማስቀጠል ሁለታችሁ ናችሁ በጣም የሞከራችሁት እና በጣም ደስ የሚል ትዳር ውስጥ ነበራችሁ። ለብዙ ሰው ተምሳሌት መሆን የሚችል እና እኔም ያን ትዳር በማየቴ እንደውም እንደ አንድ እድለኛ ሰው ራሴን እየቆጠርኩ ነበረ። ከዛ በኋላ ታዲያ ምን ተፈጥሮ ነው? ያው በትንሹ ቅድም ለመግለጽ እንደሞከርኩት በስልክም ለነገርሽ እንደሞከርኩት ስለ እህቴ ቃል ኪዳን ነበር ላወራሽ የነበርኩት በሰዓቱ። አልነገርኳችሁም አውቃለሁ። ቃል ኪዳን ስትይኝ አሁን ግራ ገብቶኝ ነበር። ያኔም ያው በስልክም ቃል ኪዳን ስትይኝ እኔ ስለማላውቃት አዲስ ነገር ሆኖብኝ ነበር ወይስ ደብቃን ነው የሚለውን ነገር እያሰብኩ ነበር። እንደው መደበቅ ሳይሆን ያው ቦታውም ስለዛ የማውራት እንትን አልነበረም በሰዓቱ የነበረው ነገር ትንሽ ስለዚህ የሚያስወራ ነገርም አልነበረም። በዛ ላይ መሀላችን ላይ ትንሽ ግጭት ስለነበረ ለዛ ነው ቤተሰብ እንደሌለኝ ምናምን አይነት ነገር አድርጌ ነገርኩሽ። ምክንያቱም ግጭት ያለ ነው በቤተሰብ መሀል በሰዓቱ ለዛ ነበረ እና አሁን ላይ ልነግርሽ የፈለኩት ያው ከመጀመሪያው ታሪክ ልጀምርልሽ ይመስለኛል። እኔ እናቴ ያው ያሳደገኝ የኔ አባት ነው። እርግጥ በአባት እንለያያለን። አባታችሁ የተለያየ ነው። የእናት ልጆች ናችሁ ማለት ነው? ልክ ነው። እኔ ያው የእሷ አክስት እንደነገረችኝ ከሆነ እናቴ አቶ ካሳሁን ይባላል የእህቴ አባት የቃል ኪዳን አባት እና እናታችን ማለት አክስቴ እንደነገረችኝ እንዳልኩሽ እኔ በትክክል አውቄ ወይ ምናምን ሳይሆን የእናቴ 40 ጊዜ ነው የነገረችኝ። ያው አሁን በህይወት የሉም ማዝናለሁ። እሺ እና ያኔ የነገረችኝ ነገር ቢኖር እኔና ቃል ኪዳን በአባት እንደምንለያይ ያወቅኩት ያኔ ነው። የማውቀው ነገር አልነበረም። ያው ምንም ሳይጎልብን ምንም ሳያንስብን ነው እኔና እሷ እስከምናድግ ድረስ አባቴ ከአባትነትም በላይ እንደ ጓደኛም እንደ ሁሉም ነገር እስኪሰማን ድረስ በኩል አይን ነው ያሳደገንና ስሟ የሚጠራ በእኔ አባት ነው እንዳልኩሽም። ግን ታውቅ ነበረ በአንቺ አባት ስሙ በአንቺ አባት እየተጠራ ግን እሷ የሌላ ልጅ መሆኗን አታውቅም። በ9 ወሯ ነው እናቴ ይዛት የመጣችው አባቴ ጋር። ያው አቶ ካሳሁን እና እናቴ የእሱ አባት ማለት ነው አቶ ካሳሁን ያው ትንሽ እንዳላምታታብሽ ብዬ ነው። አቶ ካሳሁን እና እናቴ አቶ ካሳሁን ብዙም ስራ የሚወድ ሰው አልነበረም ሲመስለኝ እና እናቴ ደግሞ ታታሪ ጎበዝ ጠንካራ ሴት ነበረች በሰዓቱ እና ያው ገንዘብ ስለሌለው ትታው ሄደች ነው የምትለው አክስቴ። ገንዘብ ስለሌለው ነው ያለችው እንጂ ይሄ መቼም ስራ ይሰራ ምናምን የሚለው በራሴ ነው ያልኩሽ። ሰው ልጅ ከሰራ ይኖረዋል ግዴታ ነው እና ትታው መጣ አባቴ ጋር እንደሆነች ነው የነገረችን። በድላው ምናምን ስለ እናቴ ያን ያህል መጥፎ ነገር የመስማት ፍላጎቱም አቅሙም ስለሌለኝ ያን ያህል ደግሞ ከሚያወሩልሽ ሰዎች በላይ አንቺ ታውቂያታለሽ እና እናትሽን ከዛ ከሚወራው ነገር ይልቅ አንቺ እያየሽ ያደግሽውን ነገር ነው የምትቀበዩ ብዬ አስባለሁ። ልክ ነው። በዛ ላይ እኔ አባቴ ሲያሳድገን እኔንም እህቴንም ስርዓት ባለው መልኩ ነው ያሳደገን። በዛ ላይ ደግሞ ያው ስለ ቤተሰብ ነግሮን አያውቅም። እኛ ቤተሰብ ይሄ ያላችሁ ይሄ የላችሁም የመጠየቅ አቅሙም አልነበረንም በሰዓቱ። ምክንያቱም ምንም አልጎደለብንም። ውጭ እንዲያሰኘን የሚያደርግ ነገር አልነበረም። የሚገባውን ፍቅር ከቤተሰብ እናገኛለን። የምንፈልገው ነገር ሳይጎልብን ያደግነው። ያው አባቴ ካረፈ በኋላም ያልኩሽ እናቴ ጋር ሆነ ኃላፊነቱ ትንሽ ኃላፊነት ታውቂያለሽ፣ 2 ልጅ ይዘሽ ኃላፊነት በጣም ይከብዳል። በጣም እና ያው አባታችን ደግሞ አንድ ትቶልን የሄደው ነገር ቤት ነበረ እና እናታችን እኛን ለማሳደግ ስትል ከቤት ካልወጣው ማለት ሌላ ቤት ተከራይቼ ይህን ቤት አከራይተን ለምግብም ለልብስም ለአንዳንድ ነገር ይሸፍናል አለች። ጠባብ ቤት የሆነ በደላላም አግኝተን ነበረ። ትንሽ ቤት አግኝተን እህቴ አንስታ አልቻለች። በቃ አይሆንም አለች።
እኔ በህይወት እያለሁ እኔ እየተጓዝኩኝ እናቴ እዚህ ቤት ውስጥ ያን የሚያህል ቤት ለምዳ እዚህ ቤት ውስጥ አትኖርም። እዛው ካለችበት ቤት እንድትወጣም አልፈቅድም። እዛው ቤት ውስጥ ትሆን ብላ እምቢ አለች። እናቴ የሚያወጣባት ቤት አልለመደችም። ይገባኛል። የሰው ልጅ ከነበረበት ቦታ ላይ ወጥቶ አዲስ ነገሮችን ሲለምድ ያው ብዙ ነገሮች ሊፈጠሩ ይችላሉ። ራሱ ላይ ብዙ የህይወት ጥያቄዎች አሉ። ብቻ ብዙ ነገሮች አለ እንደ አዲስ የሆነ ነገር ለመልመድ ስትሞክሪ አትለምጂም። በጣም ይከብዳል። ከባድ ነው። አገር ባለቤት ሆነሽ ወደ ተከራይነት የመቀየር በዛ ላይ የቤቱ ያየሩ የቦታው ብዙ ዓመት የነበርሽበትን ቤት መልቀቅ የሆነ ጭንቅ አለው እንዴ! በጣም ከባድ ነው። እና እህቴም አይሆንም እኔ መሄድ ፈልጋለሁ አረብ ሀገር አለች። እምቢ አለች። ያው ወደ አረብ ሀገር ወጣች። እህቴም ለእኔና ለእናቷ ስትል በጣም ከምታስቢው በላይ መልካም ሴት ነበረች። እናቷንም እህቷንም በጣም የምትወድ ሴት። እስከዛን ሰዓት ድረስ የምታውቀው ነገር የለም ስለ አባታችን መለየት ጉዳይ አታውቅም። ያው ከሀገር ወጣች ብር ትልክልን ነበረ። እኔም እናቴ ምንም ነገር እንዳይጎልብን አድርጋ አኑራናለች። እኔም ትምህርቴን ስማር ያው ክፍያም እየከፈለች ትምህርቴን እስከምጨርስ እሷ ናት ያስተማረችሽ ማለት ነው በጥቅሉ? አዎ እሷ ናት ያስተማረችኝ። ከዛም በኋላ ደግሞ ስራም ይዤ ታውቂያለሽ የመጀመሪያ ደሞዝ ያን ያህል አይደለም በመንግስት የግልሽን ገብተሽ እንኳን ከባድ ነው። አዎ ይገባኛል። ደሞዝ በጣም አስቸጋሪ ነገር ነው። በተለይ መጀመሪያ ላይ ግልጽ ነው፣ ማንም የሚያውቀው ነገር ነው። እና በዛን ሰዓትም ታግዘኝ ነበር። ሌላው ቀርቶ ሪሌሽንሺፕ ውስጥ እንደሆንኩ እንኳን ነገር ላይ ትልክልኝ ነበረ። አንቺም ምንም የምትደብቂያት ነገር የለም፣ እሷም ላንቺ ከመስጠት ወደኋላ አትልም ነበር ማለት ነው። ልክ ነው። እናም በቃ ምን ብዬ ልግለጽልሽ ከምታስቢው በላይ እናትም ነበረች ለእኔና ላገባ እያሰብኩ ነው ምናምን ብዙ ነገሮች አማከርኳት። ከዛ በኋላ እሷም እመጣለሁ አለች። በቃ አንቺ ካገባሽ እኔም እመጣለሁ፣ ያው ከእንግዲህ በኋላ ህይወቴን እኖራለሁ አይነት እሳቤ ነበራት። ብሯንም ወደዚህ ላከች። ሙሉ ብሯን እና ሙሉ የሰራችበትን ገንዘቧን ወደዚህ ላከች። መጣች። እንዳጋጣሚ ደግሞ ልክ መምጫ ሲቃረብ ያው እናቴ አረፈች። ከዛ ያው የአርባዋ እሷም ደረሰች። በጣም በሰዓቱ ያው ታጽናናኛለች ብዙ ነገር ናት ብዬ ያሰብኳት እህቴ አልተጋባንም ባሌ ጋር። ያው እንዳልኩሽ እሷ መጣ ነበር ያሰብኩት ድግሱም ሁሉም ነገር። እንዳጋጣሚ እሷ በሀዘኑ መጣች። በጣም ያሳዝናል። አዎ ልክ ነው። እና ከዛ በኋላ የሆነው ነገር ያው የእሷ አክስት አለች፣ የአቶ ካሳሁነት አበበች ትባላለች። ያው መጣት ታውቅም እንዳልኩሽ እኛ ምን አይነት ቤተሰብ ይኖራል። ከዘመድ ጋር ብዙ አትገናኙም ነበር። በዛ ላይ አባታችን ላይ የምናውቀው ታሪክ የለም። መጣች። ያው እንዳልኩሽ የዛን ቀን ያን ነገር ተናገረች። ከዛም በበለጠ ደግሞ ላውራሽ ፈልጋለሁ ምናምን ብላ ሳይረጋጋ እንኳ ይዛት ሄደች። እሷን ብቻ ነጥላ ማለት ነው። ማለት እዛ ሀዘን ላይ ሆናችሁ ምንም ቢሆን አንቺ የምታውቂው ነገር አይደለም። እህትሽ ናት። አብራ ልታጽናናችሁም ልታቀርቧችሁም አልፈለገችም ነበረ እና ይዛት ሄደች። ምን እንዳለቻት የማውቀው ነገር የለም። እኔ አሁን ላይ ስገምት አቶ ካሳሁን ጋር ሄዳ ያገናኘቻት ይመስለኛል። ጸባዋ ተቀየረ። በቃ ማለት ምን ብዬ ላስብሽ፣ እኛም ማቅረብ አትፈልግም። እኔም ማውቃት ልጅ አልነበረችም። ስለ እናቴ መጥፎ ነገር መናገር ጀመረች። ብዙ ሄደች። እኔም በዚህ መካከል ላይ ያው ነገሯ ስላልተመቸኝ አንዳንድ ነገሯ ከአቅሜ በላይ ሲሆንብኝ እኔም ራሴን ማግለል ጀመርኩ። ምናልባት እንትን ብለሽ አላሰብሽም? አሁን እኛ ሀገር ላይ የሆነ የተለመደ ነገር አለ። ብዙ ሴቶች ከአረብ ሀገር ከመጡ በኋላ ብዙ ሰው ይህ የማቅረቡ ነገር ምናምን ትንሽ የሆነ ለየት ያለ ነው እና እነሱ እዛ ሀገር ላይ ብዙ ነገር እንዳልነበረ ሆኖ እዛ ሀገር ሲሰራውን በር ተዘግቶባቸው ከሰው ጋር ሳይገናኙ ብዙ ሁኔታ ውስጥ ነው እና የሚያልፉት። እዚህ ሲመጡ እንዲህ ኖርማል ከሰው ጋር ለመቀራረብ ምን ለማለትም ሊከብዳቸው ይችላል እና ያን ነገር ብዙ ጊዜ በእኛ ማህበረሰብ የተለመደው ምንድን ነው፣ ከዛ ሀገር የመጡ ሴቶች እኮ አብደው ነው የሚመጡት ምናምን ይባላል። ግን
ካሳለፉት ነገር አንፃር በቃ ያ ብዙ ዓመት የቆዩ በተለይ ያን ነገር ይላመዱታል እና ይሄ ብቻ መሆኑ በር ተዘግቶባቸው መዋሉ ስራ ላይ መዋላቸው ይላመዱትና ይሄ ከሰው ጋር የማውራቱ ምናምን ነገር እዚህ ሲመጡ ያን ያህል አዲስ ነው የሚሆንባቸው እና ምናልባት ከዛ አንፃር ላይ ይለያያል። አሁን ያና ይሄ ይለያያል። አንደኛው አክስቴ በዛ ሰዓት ስለ እናቴ ያን ያህል ስትናገር ብዙ ነገር ስታደርግ ተየ ማለት አቅም አልነበራትም። ይሄ የሆነን ነገር ጓጉቶ የመስማት ነበር እሷ ጋር ነበር። በዛ ላይ እኔ እስከማውቀው ስቀበላትም አዘን አውቃለሁ። በአዘን ውስጥም ቢሆን ለእኛ ፍቅር ነበራት ያቺ ሴትዮ እስከምትመጣ ድረስ። ከዛ በኋላ ነው የተበጠበጠች። ማንም አይታ አትፈልግም። በጣም ከመጥላቷ የተነሳ እኔ ስቻትስት ተብያው ቀይራታለች ማለት ነው። ከዛ በኋላ በቃ ማለት እኔም በቃ ራሴን ማግለል አለብኝ ብዬ ነው ያሰብኩት። እና አብራኝ ያደገች እህቴ አስቢ ማለት ይታይሽ እንግዲህ አሁን እኔ አብራሽ ያደገች ሴት ስለ ሁላ ነገርሽ የምታውቅ ስለ ምን ልበልሽ ስለ እድገትሽ ስለ እያንዳንዱ ነገር እንደማልደብቃት እያወቀች እኔ ምንም በማላውቀው ነገር ያን ያህል መግፋቷ ለኔ አልታየኝም በሰዓቱ። ማለት ጠብቂያታለሁ ወይም ስልሽ እንትን ነው ምናምን አይደለም። ዝም ብዬ ባንዴ ሄድኩ አይደለም፣ ሞክሬያለሁ። እኔን ሀዘኔን እንትን ለማለት አልሞከረችም። የእናቷን ሀዘን እንኳን ቁጭ ብላ ማውጣት እንትን አላለችም። በቃ ጥቁሩን አውለቀች። ከዛ በኋላ ዘንጣ ነው የምታያት ተቀባብታ። የእናቷ ሀዘን እንኳን ያን ያህል አላለፈም። ያው አንዳንድ ሰዎች በምን አይነት ሁኔታ በምን አይነት ደካማ ጎንሽ ገብተው ሊያሳምኑሽ እንደሚችሉ ራሱ ማሰብ አይቻልም። በጣም ከባድ ናቸው። ያ ግን የሚሆነው ምንድን ነው? አንቺ የምታውቂው ሰው ቢሆን ወይም አብሮ የቆየ ሰው ቢሆን ምናምን ያ ምናልባት እንደዛ አይነት ነገሮች ሊፈጠሩ ይችላሉ። ግን አሁን የእህትሽ ነገር የሚገርመው ብዙ ዓመት ማንን ነው የምታውቀው? ማንን ነው እውነተኛነቱን የዛኛውን ሰው እውነተኝነት እንዴት ባንዴ ተቀብላ እንዴት ባንዴ እንዲህ ትቀየራለች የሚለው ነገር በጣም ይገርማል። በጣም ተቀየራለች። ያው በሰዓቱ ደግሞ ማውራው ሰው ስለነበር ባለቤቴ ጋር ያው አልተጋባንም እንዳልኩሽ በደንብ አውራው ነበር እና በሰዓቱ ሞከርን፣ አልቻልንም እንዳልኩሽ። እኔንም ልትረዳኝ ፈቃደኛ አይደለችም፣ ልታወራኝ ፈቃደኛ አይደለችም፣ ልትሰማኝም ፈቃደኛ አይደለችም እንዳልኩሽ። ቀደምም መገለል ነበረብኝ ራሴ ነገር እና እኔ ምንም ነገር አልጠየቅኳትም። የቤቱ ውርስ አላልኩም፣ ምክንያቱም ይገባታል። እዛ የለፋችበት የተቃጠለችበት እኛን ያኖረችበት የእሷ ካሳዋ ነው። ቤቱን ስጭኝ አንድ ነገር አላነሷም። አንድ ነገር ቤቱንም ለእሷ ተውኩላት። እንዳልኩሽ ለሰርጌም አልጠራዋትም። ያው በመሀላችሁ ያን ያህል እንትን ከተፈጠረ በኋላ ይከብዳል። ብዙ ጊዜ ሰላም የሆነውን ሰው ነው ናልኝ የደስታ ተካፋይ ሁን ብለን የምንጠራው እና በዛ ሁኔታ ደግሞ ልጠራታች ምናልባት አላቅም የሆነ ነገር የሚፈጠር ነው የሚመስለኝ። ነይ ብላትም አትመጣም በሰዓቱ እና ያው የነበረኝ አንድ ነገር ቢኖር ያው ብቻዬን እንግዲህ ካለቤተሰብ መሞሸር ነው። ያም ሆነ አመታቶች ተቆጠሩ እንደምታዩ። ከዛ በኋላ አሁን እናንተ ሰላም ካረጋችሁት በኋላ ያው ሁሉ ነገር ተፈጠረ። ከዛ በኋላ ነግሬሻለሁ በባለፈው ያው ሁሉ ነገር ተፈጠረ። አሁን ላይ ባለቤቴ ጋር ሰላም ነበረ። ያው ቀደም እንደነገርኩሽ ለስራ ወጣለ እሱ እና ወጣለ ለስራ ብዙ ጊዜ ወጣ ይላል እና በሰዓቱ እሱ ወጣ ሲል እህቱን ትቶ ነበር ሄደው አንቺ ጋር ማለት ነው። እንደሌላ ጊዜ ባዳ ማስገባት አልፈለጋችሁም። ሲጀመር የደረሰበት ሰው ሁሉንም ነገር ያውቃል። አሁን ያልደረሰበት ሰውን እንደዚህ ብትዩ ትንሽ ላያምን ይችላል። እናንተ ግን ደርሶባችሁ ነው እያንዳንዱ ነገር ባንቺም በባልሽም ብዙ ነገር ተፈጥሮ አይታችኋል እና ከዛ በኋላ ሰው ለማመን ትንሽ ይቸግራል፣ ይገባኛል። እና እሱም እንግዲህ ከሀገር ስለሌለ እንዳልኩሽ ከሀገር አልኩኝ ከዚህ ስለሌለ ወጣ ስላለ ወደ ክፍለ ሀገር እህቱን ትቶ ሄደ ባደራ መልክ። እህቱ በጣም ትንከባከበኝ ነበረ ምናምን። የሆነ ሰዓት ላይ እህቴ መጣች፣ አሁን በእንግዳ ሆና ምናምን
ይህን ነገር ሰምታ ነው የመጣችው። አሁን ላይ አደጋ ደርሶብሽ እንደዚህ እንደሆነ አደጋ እንደደረሰብኝ ታውቃለች ቀድሞውንም። በዛ ሰዓትም ልትመጣ ልትጠይቅሽ አልቻለችም? ምንም ያልመሰላት ነው ያሉኝ። ያው ባለቤቴም አንዳንድ ሰውም ደውሎላት እንደነበር ሰምቻለሁ። ምንም ነው ያልመሰላት። ለዛም ነው አንደኛ ሆዴ ትንሽ ቁርጥ ያለው በሷ ይከብዳል። ያው መጣ እንኳን አንዴ ልታየኝ ፍቃደኛ አልነበረችም፣ አልመጣችም። እና አሁን ላይ መጣች ምናምን። ያው እህቴ ናት። ጣት ገማ ተብሎ ቆርጦ አይጣልም ይባላል። እና ያው የባሌ እህት እኔ በብር ይሁን በጉልበት አታላት ይሁን እማውቀው ነገር የለም። እና በቃ የለችም ከቤቱ። ስልኳም አይሰራም። አዎ ስልኳም አይሰራም ምናምን። እና ለባለቤቴም ልነግረው አልቻልኩም። ምክንያቱም አንደኛ ይጨነቃል፣ ሁለተኛ ደግሞ እኔ ብደውል ስልኩ አይሰራም። እሱ ሲደውል ነው የሚሰራው ብዙ ጊዜ። እና በጣም አስጨንቆኛል የእሷ ጉዳይ ብለኝ። ምን አለ መሰለሽ ማለት አሁን አለመጠየቅሽ ወይም ለእሷ አለመንገርሽ እንዴት ሊያስብል ይችላል? ምክንያቱም የባልሽ እህት ናት፣ እሱ ነው እዚህ ቤት ያመጣት። ይቺ ልጅ እኮ ምናልባት ማን ያውቃል እንዳልሽው ከዚህ ቤት በሆነ አጋጣሚ ወጥታ ሱቅም ይሁን ወጥታ እኮ የሆነ አደጋም ደርሶባት ሊሆን ይችላል። አንቺ በዚህ ሰዓት ላይ ደግሞ የሆነ ነገር እንደፈለግሽ ሩጠሽ ማድረግ የምችበት ሰዓት አይደለም። እና የግድ አቶ ሰለሞን መስማት ነበረበት። ይሄ ማለት ይቺ ልጅ ምን እንደሆነች ራሱ ቢያንስ ምን እንደሆነች ባታውቁ ራሱ ላስጨንቀው አልፈለኩም። ለዛ ነው አሁን አቶ ሰለሞን የሚጨነቀው እህቱ እንደጠፋች ምን እንደሆነች አለማወቁ ነው ወይስ ጠፍታ እህቱ ትኑር ትሙት ራሱ እኮ አይታወቅም። እናንተን የፈለግኳቸው አንድም ለዚህ ነው፣ ሌላውም ደግሞ ያው ለእነሱም እኮ እኔም እኮ በራሴ መንገድ ሞክሬያለሁ። ያው እህቴን አናግሬ እባክሽ የምትችይ ከሆነ እስኪ ፈልጊልኝ ምናምን ነገር ነው ያልኳት። እሷ እንደምትለው ከሆነ በራሷ ፍቃድ ነው የሄደችው። ነግራኛለች፣ አማክራኛለች ነው የምትለው። እኔ አሁን ላይ ያወዛገበኝ ነገር ምናልባት መጣ ለእኔ ልሄድ ነው እንደዚህ ብትል አሪፍ ነበር። አሁን እኔ አላየውም እንጂ እኮ ልብሷም የለም። አየሽ፣ እንደዚህ ከሆነ ምን አለ መሰለሽ ብለኝ፣ ምናልባት አንቺ ወይ ታዝንብኛለች ወይ ላናድዳት እችላለሁ። አሁን ልሄድ ስል ግን እህቷ ስለመጣች ልሂድ ብላ እውነት አስባ ከሆነ እኮ እንደዛ ለወንድሟ ልታሳውቀው ትችላለች። ማለት በክፉ ጎን ብቻ ሳይሆን አንዳንዴ ለሱም ማሳውቀው ቢሆንስ ለእህትሽ ካማከረቻት እውነት እንደተባለው አማክራት ከሆነ ለሰላሙን ስሟ ታሳውቅበት ምን ምክንያት ይኖራታል? አላውቅም። ያው እኔም እሱ ነገር ስለጨነቀኝ ነው። ሁለተኛ ነገር ደግሞ ያው የማየው ነገር ጥሩም ስላልሆነ አሁን ላይ ለሱ ብነግረው አንደኛ ለእኔ እዛ መቆየቱ ለእኔ አሁን ላይ አስፈላጊ ነው። ምክንያቱም አሁን ላይ እኔ እውነቱን የምነግርሽ ባይመጣ የተሻለ ነው። ምክንያቱም ከኔ አልፎ እኔ ባለቤቴን በዚህ ልክ እያስቸገርኩት መሆኑ ደስ አይለኝም። በራሴው ቤተሰብ በራሴው ዘመድ ይህን ያህል ፈተና እንዳለ እንዲያውቅ አልፈልግም። ያው መፍታት ያለብኝን ነገር ቀድሜ ፈትቼም መጠበቅ ስለፈለግኩ ነው። እህቴ አሁን ላይ ሲገባኝ ከምታስቢው በላይ በጣም አደገኛ ሴት ናት። በጣም አደገኛ ሴት ማለት ይሄ ነው ሁሉ ልልሽ የማልችለው ሀሳብ ነው አሁን ላይ ጭንቅላቷ ላይ እየመጣ ያለው። አሁን ላይ እየተመላለሰች ነው አንቺ ጋር እየመጣች ያለችው? ትመጣለች። ያው የምታድርበት ቀንም አለ እንዳልኩሽ። እና አሁን ላይ ህይወቴ ሁሉ ምስቅልቅል ነው ያለው። እሷ ብቻ እኮ ደግሞ አይደለች የምትመጣው። ያው አንድ አፍቃሪሽ ነኝ ምናምን እያለ ሚል ልጅ ነው ይዛ የምትመጣው። ዳዊት ይባላል። አፍቃሪ ያንቺ ነው አፍቃሪሽ ነኝ የሚለው? ባይገርምሽ እንደዚህ ሁኜ እያየኝ እንኳን ላግባሽ በጣም ነው ማፍቅር። እሷ ይዛው መጣ የሆነ ፓርት ላይ በወጣች ቁጥር ወይም ባገኘው አጋጣሚ ፍቅሩን ይገልጽልኛል። እሷ ስትኖርስ ማለት እንደዚህ ከሆነ እና እህትሽ እንደነገርሽኝ ይህን ያህል ክፉ ሴት ከሆነች ምናልባት እሷ ይዛው መጣ አንቺን ሌላ ችግር ውስጥም ለመፍጠር እየተጠቀመችባችሁ ነው ማለት ነው። ማለት እሱንም እንደዚህ አይነት ሀሳብ እንዲያመጣ እየነገረችው ነው ማለት ነው። ልክ ነው። እሱ በመጀመሪያ ማን እንደሆነ ታውቂያለሽ? የጠንቋዩ ልጅ እኮ ነው ዳዊት ማለት። ባለፈው ላይ የጓደኛዬ
ማህሌት ጥንቆላም ነው ስታሰራበት የነበረው ጠንቋይ ማለት ነው። እሱ ነው የእሱ ልጅ ነው። እና ይሄ ነው ከባዱና ትልቁ ችግር። ያው እህቷ እንዴት ምናምን ልትይ ትችያለሽ፣ ግን ደግሞ አሁን ላይ ከምታስቢው በላይ ለኔ ከሲኦልም በላይ አላቅም። ምናልባት የጓደኛዬ ጭካኔ ይሻላል። በእርግጥ እሷንም እነሱ ናቸው ወደ ስራ እንድትገባ ይገፋፏት። ከእሷ ጋርም ትተዋወቅ ነበር ማለት ነው። እኛ አልገባንም እንጂ በሰዓቱ። ስለዚህ እቺ እህትሽ እናንተ ሳታውቋት በዙሪያሽ እንጃበበች ነበር ማለት ነው። ማለት አንቺ ራቀችኝ ባልሽ ጊዜ ሁሉ ግን ዙሪያሽ ላይ ነበረች ማለት ነው። አዎ ያኔ ራሱ ስላልተሳካላት በዛ መንገድ ስላልቻለች ያው እሷም እኔ ልከሳት አልፈልግም ይቅር ብያታለሁ። አንዳንዴ ጥላቻን በፍቅር ማሸነፍ ይቻላል ብዬ እንደተውኳት ታውቂያለሽ። ሁሉንም ነገር እኔ እንኳን እንደውም በጣም እንድትቀጣ ፈልጌ ነበር ምናምን፣ ግን ያንቺ መልካምነት በጣም እየገረመኝ ነበረ በሰዓቱ። ለባልሽ ደቂቃ እንኳን ሳይፈጅ ነው እዛው ላይ ይቅርታ አድርገሽ የነበረው ነገር መቀጠል እፈልጋለሁ ያልሽኝ። እሱ ብቻ አይደለም ማህሌትንም በሰዓቱ በቃ እስር ቤት ገብታ እንድትታሰር እንድትሰቃየ ሳይሆን የፈለግሽው ከስህተቷ መታረም የምችል ከሆነ በቃ ዙሩ ከኔ ህይወት ወጥታልኛለች፣ ዙሩ የራሷን ህይወት ትኖር፣ በእኔ እንደ ሰው የሰው ህይወት ለማበላሸት ምናምን አልፈልግም ነበር ያልሽው። እና ብቻ ብዙ ነገሮች የአንቺ ጸባይ እያስገረመኝ ነበረ በሰዓቱ ማለት ነው። ያንንም እኮ ያው እሷ አገናዝቧ ጸጽቷት እንደምታውቂው ከአቅሟ በላይ ሲሆን ጸበል ገብታለች። አሁን ላይ ጸበል ነው ያለችው። ያው በሰዓቱ የሚያደርገችውን ነገር ምናምን ስለማልክ ወደ እሷም እየተከታተልኳት ነበር እስከሆነ ሰዓት እና አሁን ላይም እስካሁን ድረስ አልተመለሰችም እዛው ጸበል በሄደችበት እና ለውጧ እንደውም በጣም ነበር ደስ ያለኝ። እንደዚህ ባንዴ ከክፋት ወደ ጥሩነት መመለስ ይቻላል እንዴ ብዬ እንዳስብ ነበር ያደረገችኝ። እሷም ብዙ ጊዜ ያው ጥሩነት ያሸንፋል። በቀልም በበቀል መመለስ አትችይም። ያው ይቅር በሉ ይቅር እንደተባሉ የሌለ በሚገባ ብለኝ። ስለዚህ በቃ ዞሮ በዛ ሁሉ ነገር ውስጥም ግን ቃል ኪዳን ነበረች ነው ዋናው ነገር። ቃል ኪዳን ነበረች እና ይቀጥል። አሁን እኮ ይሄ ማለት ዳዊት የጠንቋዩ ልጅ ከሆነ እና አሁን ላይ ቃል ኪዳን ዳዊትን ይዛው ከመጣች በቃ ከጠንቋዩም ጋር ከሁሉም ጋር ግንኙነት አለ። ስለዚህ ይህንንም ልጅ ያመጣችው አሁን ላይ የምርም እንዳልሽው ፍቅር ተሰምቶት ምናምን ሳይሆን ተሰምቶት ነው ማለት ምን ብዬ አሁን እሷ ስትኖር እኮ አይደለም ያን ነገር የሚገልጸው። አሁን ላይ እየተጠቀመችበት ነው። ሂድ ስትለው መሄድ እና ስትለው እንዲመጣ አድርጋ ነው ያዘችው። በራሷ አንደበት በራሷ ቃል ብላለች እኮ። ያለችው አንድ ነገርም ቢኖር ምንድነው እኔ እሷ የምትፈልገው አሁን ላይ የኔን ባል መቀማት፣ እኔም በቁሜ ማቃጠል። እሷ ራሷ እኔን መግደል ትችላለች። ጋር ነው ማለት ነው ያለባት አይደለም እኔ ጋር ነው ችግሯ። ይህን ስልሽ እኔ ሰለሞንን ካጣው ምን ያህል እንደምጎዳ ታውቃለች፣ ምን ያህል እንደማፈቅረው ታውቃለች። እሷ እኮ አሁን መግደል ትችላለች። እኔ ገብቶሻል አይደል? እንዲሁ መግደል ትችላለች። የሁሉ ዙሪያ ጥምጥም አስፈላጊ አልነበረም። ግን እሷ የምትፈልገው አንድና አንድ እሷ እንድትገለኝ ሳይሆን እኔ በራሴ ጊዜ ራሴን እንዳጠፋ በራሴ እጅ እንድሞት ነው የምትፈልገው። እና ሰለሞንን የእሷ እንደምታደርገው ሰለሞን ወደ እሷ እንደሚመጣ ነው ሁልጊዜም ደጋግማ የምትነግረኝ። ለአንቺ እንደዚህ ብላ እየነገረችሽ ነው ማለት ነው? ሁሉንም ነገር እንዳደረገችው ነግረኛለች። ሁሉንም ነገር እሱንም ቢሆን በምን መንገድ ወደ ራሷ መጣ ይሄን ያህል እየተጫወተችበት እንደሆነም ጭምር። ምስኪን አፍቃሪ እንደሆነ ታውቃለች። በዛ ሄዳ ምናምን እንዳልሽው ምን አለ መሰለሽ ብለኝ እዚህ ጋር ስለሱ ሳስብ ስለ ዳዊት ሳስብ የጠንቋዩ ልጅ ነው እንደነገርሽኝ። ጠንቋዩ ያንቺ ላይ ምን ሲያደርግ እንደነበር ይባስ ብሎ ማለት ለአንቺም ሆነ ለሰለሞን በሰዓቱ በቡና አድርጋ መድኃኒት ልትሰጣችሁ ነበር። አንቺ እንዲሆነሽ እንድትቀሪ ከዚህም የባሰ ጉዳት እንዲገጥምሽ እየተመኘሽ ነበር እና በዛን ሰዓት ላይ የምር እንዳልሽው ዳዊት የምር ተሰምቶት ከሆነ እንደዛ ይህ ሁሉ ነገር ደብቀውት ያደርጋሉ ብዬ አላስብም። የምሩም ስለሚያውቁት ማለት ነው። ዳዊት በሰዓቱ አባቱ ጋር ተባብሯል ማለት አይደለም። ተባብሯል ላይተባበር ይችላል፣ ግን ምናልባት ሊያውቅ ይችላል ይሄን ነገር። አንቺን ብሌን አቅሻለሁ ማለት
የዋህነትሽ ምን ደረጃ ድረስ እንደሆነ አውቃለሁ። ደግነትሽ ምን ደረጃ ድረስ እንደሆነ አውቃለሁ። እና ሲመስለኝ ይሄ የሆነ ነገር እስከምታይ ድረስ የሆነ ነገር ሂደሽ እስከምታይ ድረስ ሰዎችን በጣም ታምኛለሽ። ይሄ ደግሞ መሆን የለበትም። አሁን ላይ ብዙ ነገሮች አይተሻል ቢያንስ እና ዳዊትንም ሙሉ ለሙሉ እንደዚህ ብለሽ ተቀበይ ወይም ደግሞ እሱ ንጹህ ነው ብለሽ እንድታስቢ አልፈልግም። በዚህ ሰዓት ወዶ አይደለም ማለት እኔ አሁን ላይ ለሁሉም ነገር ተወቃሽ ላደርግ የምችለው ዳዊትን አይደለም። ምክንያቱም በአባቱን ያስፈራራችሁ አባትን አሳልፌ ይሰጣለው ያለውን ነገር በሙሉ አጋልጣለሁ ነው ያለችው። ታውቂያለሽ ልጅ ደግሞ ለአባቱ ምንም ያደርጋል። እኔ ለእናቴ ምንም ማድረግ አንቺ ራሱ እኛ ልናሳስረው በነበረበት ሰዓት ራሱ ያው አልፈለግሽም ነበር። በቃ መታሰር ምንም መታሰር የለበትም ማንንም እንትን ማለት የለበትም እያልሽ ነበር። እና እርግጥ ነው ወንጀለኛ ስለሆነ ያው በቀጥታ ብዙ መረጃዎችን እስከ ማሰባሰብ ደረጃ መድረስ ስላለብን ነው እንጂ እሷ ባታሳስረውም እኔ የምተው ጉዳይ አይደለም። ይሄ ግን ይህን ያህል የግድ ነው። ህይወት ላይ አንድ ምርጫ መምረጥ አለብሽ። እሱ የምሩን የሚወድሽ ከሆነ ወይ አንቺን ወይ አባቱን ግዴታ መምረጥ አለበት ብዬ አስባለሁ። ከአባት እኮ ፍቅረኛ አይበልጥም አይደል? እኮ የግድ እሱን ነው እያልኩሽ ያለሁት። በቃ የግድ ፍቅረኛም አይደለም መምረጥ ይችላል። አፈቀረኝ እንጂ ሊያገኘኝም እንደማይችል ግልጽ ነው። በቃ ስለዚህ እኔ እንጃ ብቻ ያን ያህል ሊሆንሽ አሁን ላይ የምሬን ነው። እሱን በደንብ ፎከስ አድርጌ ተወቃሽ ማድረግ አልችልም። ህሊና የማይፈቅድ ምክንያቱም ከእህቴ በላይ ተወቃሽ የማደርገው ሰው የለም። እሱን ባደርገው ለእኔ ህሊናዬም ሰላም አይሰጠኝም። ለምን ካልሽኝ አውቃለሁ የእሷ ተላላኪ ነው። እሷ እንደፈለገች የተጫወተችበት ነው። እየጎዱኝም ነው አውቃለሁ። ግን እኔ ምንም ማድረግ ስላልቻልኩ እኔ እህቴ አሁን ላይ ምናልባት ጓደኛዬ ትሻላለች። ባየሽው አንጻር ጓደኛዬ እጅጉን ነው የምትሻለው። እንደነገርሽኝ ከሆነማ ሁሉም የእህትሽ መጀመሪያው መነሻው እህትሽ እንደሆነች እየገባኝ ነው። እና ያው ቢያንስ ጓደኛዬ ትሻላለች ብዬ የማስባቸው ብዙ ነገሮች አሉ። እኔ እንደዚህ ሆኜ ህሊና እንኳን ሳይኖራት ማለት ሳይሰማት እንኳን ቡና ተስፈላኛለች። 4 እግር ብዙ ነገር ነው የምትናገረው፣ ብዙ ነገር ነው የምታደርገው ከምታስቢው በላይ። ስልኬን እንኳን ሩቅ ታደርግና ሂጂ አምጪው ያን ያህል ነው የምትለው። እና ምን ብዬ ልግለጽልሽ? የእሷ ክፋት ይሄ ነው የሚባል አይደለም። ይሄ ነው ተብሎ የሚገለጽም አይደለም። አይኔ እያየ ነው ልብሶቼን ራሱ ፊቴ ላይ ያነደደቻቸው እዛን ድረስ ነው። እንዳልኩሽም አሁን ላይ እህቴ ናት። ግን ደግሞ ከሷ በላይ ተወቃሽ ሊሆን የሚችል ሰው ያለ አይመስለኝም። ዳዊትም ተገዶ ነው። እሷ አለች አይደል እህቴ ሆና ይሄን ያህል የምታደርገው። እሷ እንትን ያለችው አባቴ የኔ አባት እንዳሰቃየኝ እኔን ነው የምትለው። አሰቃይሻለሁ ነው አባቴ አላሰቃያትም። ምንም የተለየ ነገር እንዳልነበረ ነግረሽኛል። ሁለታችሁንም በአንድ አይነት መንገድ እንዳሳደጋችሁ ነግረሽኛል። እና እንደዛ ከሆነ የእውነት እንደዚህ ይህን ያህል አባትሽ እንዳሰቃየኝ ነው የምትልበት ምክንያት? አባቶች እኮ ይቆጣሉ አይደል? እሱ ማንኛውም የታላቅ ልጅ ጋር ደግሞ ይቆጣሉ። የሆነ ጥፋት ስታጠፊ ከክፋት አይደለም አንቺን ከማረም። ማንኛውም ወላጅ ልጁ የሆነ ነገር ያጠፋ የተሳሳተ ከመሰለው አይደለም ቁጣ ምትም አለ። እሱ ልክ ነው። እሷም በሌላ አባት ስላላደገች ወይ በአባቷ ስላላደገች ምንድን ነው ህሊናዋ ጋር ያለው ነገር አባቴ ቢሆን ኖሮ እንደ ልዕልት ያኖረኝ ነበር። አባቴ ቢሆን አይቆጣኝም። ድሮ እኮ አባቴ ሲሞት በጣም የተሰማት እሷ ነበረች። በጣም ያዘነችው እሷ ነበረች ከኔም ይልቅ በጣም ያለቅስ። ምክንያቱም አባቴ ነገሮችን የሆነ ነገር እንኳን እንትን ስትያቸው ልቅና እንኳን ስትይ የሆነ ሰው ላይ ወይ የሆነ ነገር ላድርግ ስትይ ክፋቱ ነው የሚያመዝንሽ። ምክንያቱም አንቺ በፈለግሽው መንገድ ትንንሽ ነጥቦች ስለማይጠፉ ማለት ነው። ከሰው እኮ እንከን ከፈለግሽ ሙሉ አይደለንም ሁላችንም። እውነት ነው የሚገባ ይጋነናሉ ነገሮች። ትንሾቹን ነገር እንደ ሰፊ ማየት እንጀምራለን። እሷ ጋር ያለው ነገር ያ ነው። ቁጣውን መቁጠር ጀመረች። የተናገራትን ይሄ ትሳደቢያለሽ እኮ አይደል?
ጓደኞችሽ ጋር እንኳን ለቀልድ ትነጋገራለሽ። በሚገባ በጣም ስድቦቹን ደግሞ ከቁም ነገር ከወሰድሻቸው ለአንቺ አደጋ ናቸው ማለት ነው። እሷ ስድቦቹን ሳይቀር ነው ጭንቅላቷ ጋር መመዝገብ የጀመረች። ልጁ ስላልሆንኩ ነው ከእሷ እኩል ነው የሚቆጣኝ፣ ግን ደግሞ ልጁ ስላልሆንኩ ነው። ልጁ በሆን እኮ ለእኔ ያደረገውን ነገር መቁጠር ጀመረች። ለእሷ ያደረገው ቢበልጥም ለእኔ ያደረገውን ነገር ማየት ጀመረች። አየሽ፣ እዚህ ድረስ ነው የሄደው ክፋት። አባቴ በስሙ ነው ያስጠራት። እሷ ያልተማረችው ትምህርት ስለማትወድ ነው። ትምህርት አትወድም የነበረ ተማሪ ስትባል እንኳን እሺ አትልም። እኔ ደግሞ በሰዓቱ የትምህርት ፍላጎት ስለነበረኝ ነው እማሪ ነበረው። አባቴ ብዙ ጊዜ ለምን አትማሪም ብሎ ይቆጣት ነበር። በቃ አለቅም ያን እንዴት ከክፋት እንዳየችው ባለመማሯም የአባቴ ሳይሆን የራሷ ጥፋት ነው። አሁን ምን አለ መሰለሽ እንደተረዳሁት ብዙ ነገር እንደዚህ ማሰብ ከጀመረች ያው ከሷ በላይ ያቸው አክስት ተብዬዋ ያልሽኝ መጀመሪያ ነግራን ነበር ያልሽው አክስቷ በጣም ልትሞላ ትችላለች ማለት ብዙ ልጅቷ ወደ ኋላ ተመልሳ ሁሉም መጥፎ ይሄ ጥሩ የሚባለውን ጊዜ ሳይሆን መጥፎ የሚባለውን ጊዜ ብቻ እንድታስታውስ አድርጋታለች። እና በቃ መነሻነቷ አሁን ይህን እንደዚህ በዚህ ልክ ልጅቷ ክፋት ብቻ እንዲታያት ያደረገቻት አክስት ያልሻት ሴት ትመስለኛለች። ልክ ነው። በነገራችን ላይ ባለቤቴ ራሱ በሰዓቱ እንዳልኩሽ ሞክሯል። የሰርጉ እኔም ቢቢ ነው ሊጠራት ነበረ። ቤቱን ስቶ እንኳን አንዳንድ ባሎች ለምን ተካፌ ምናምን ይሉሻል። ነገ የሱ ሀብት ስለሆነ ያን እንኳን አላለም። አንድ ያለው ነገር ምንድን ነው? አልፈልግም ብቻ እሷ ትኖርበት ደስተኛ አድርጋት ስለው እሺ ነው ያለው። እሺ ለእኔና ለአንቺ ይሄ ቤት ይበቃናል ተይላት ነው ያለ እሱ ራሱ። ያን ያህል ነው። ቢያንስ ያን እንኳን ማገናዘብ ከበቂ በላይ ነው። ገብቶሻል? ከሱ አሁን ላይ ምንም አልፈለግንም። ያው ራሳችንን አገለልን ተቀምጥ እንጂ ምንም አልፈለግንም። በዛ ላይ እኔ እህቷ ነኝ፣ እወዳታለሁ። አንድ እህቴ ናት ማለት መተኪያ የሌላት ሌላ ሰው አለ ብዬ ወይም እናቴ ነገ ትወልድልኛለች ብዬ አላስብም። ምክንያቱም ድጋሚ ላገኝ ልጅ ይወለዳል፣ ይጎዳል አውቃለሁ፣ ግን ልጅ ይወለዳል፣ እህት አይወለድም። ምን ልልሽ ፈልጌ ነው ያላገናዘበችው ነገር አለ። አላቅም እናታችን የእሱ አባት የኔ እናት ያሳለፉትን ነገር ከፈጣሪ በቀር የሚያውቀው የለም። አክስትየዋ እውነቷን ይሁን ውሸቷን ይሁን የምናውቀው ታሪክ የለም። ግን ደግሞ አሁን ሁለታችንም በማናውቀው ነገር እየተጎዳዳን ነው። እኔ አልጎዳትም፣ ግን አላቅም የሆነ ሰዓት ላይ እውነታውን ስታውቅ ምን ሊሰማት እንደሚችል እሷ ታውቃለች። ያስረዳት ሞክሬያለሁ። እንዲህ ያደረገችኝ እንኳን ለህግ አካል አሳልፌ እኮ መስጠት እችላለሁ፣ ሪከርድ ማድረግ እችላለሁ። ስልክ እጄ ላይ ነው። ያን ማድረግ አልፈለኩም፣ ምክንያቱም እህቴ ናት። ምናልባት ከገባት እናንተ በእናንተ በኩል አጣርታችሁ እንድታጣሩልኝ ይህን ነገር ያው እውነታውን እሷም እንድታውቅ እንድታደርጉ ያው እንደምታደርጉትም ስለማምንባችሁ ከዚህም የበለጠ ችግር ስለምትወጡ እናንተ ታግዙኛላችሁ ብዬ ነው የጠራኋችሁ። በሚገባ ብለን ያው እኛን ከዚህ በፊትም ታውቂናለሽ የነበረው ነገር ያው ግልጽ ነው። እኛን ከዚህ በኋላ እኛ እንዲህ ብለን ለአንቺ የምናስረዳው አይነት ሰዎች አይደለንም። አሁን ላይ ብዙ ነገሮችን ስላሳለፍን ማለት ነው። በመሀልም በቃ እንዲህ እዚህ ደረጃ ድረስ እስክትደርሱ ግን ጭራሽ መጠበቅ አልነበረብሽም። እኔ ስልክ ያለኝ በማንኛውም ሰዓት እንደምገኝ ነግሬሽ እዚህ ደረጃ እስከምትደርሱ መጠበቅሽ ያው የተወሰነ ቢሆን አስከፍቶኛል። ምክንያቱም እኔ እዚህ ጋር ሰላም ናት፣ አሁን ላይ ደህና ሆናለች አልኳት። በዚህ አጋጣሚ አቋረጥኩሽ፣ በጣም ይቅርታ። ያው መስማት ስላለባችሁ ነው። ያው ለባለቤቴም አልነገርኩትም፣ እሷም የምታውቀው ነገር የለም። ነገር ግን አሁን ላይ ያው እንደ ዶክተሩም እገዛ እንደ አንዳንድ ነገርም ያው ዶክተሩንም እናንተ ናችሁ ያገናኛችሁ። ያው አልነገራችሁም ይሆናል፣ እኔ ልንገራችሁ። ያው እናንተ ስራ ስለሚበዛባችሁ ብዙ ጊዜ እና የመዳን እድሌ ከፍተኛ ነው። አሁን ላይ ብዙ ለውጦችንም ራሴ ጋር እያየሁ ነው። ስለዚህ በቃ ምንም እኮ ከዚህ በኋላ ያለው ነገር እኮ ቀላል ነው ማለት ነው። አንድ ነገር ተስፋ ካለው ያ ነገር የማይፈጸምበት ምንም አይነት ሁኔታ የለም። ስለዚህ ያው ለእህትሽ አለመናገርሽ በዚህ ሁኔታ ልደግፈው የምችለው ነገር ነው።
ሰለሞን ቢያውቅ አሪፍ ነበር ብዬ አስባለሁ። ግን ችግር የለውም እሱም ሰዓቱ ሲደርስ መናገርም ይቻላል። የተሻለ ማወቅ ግን እየሰራችው ካለችው ስራ አንጻር በጣም ጥሩ ነገር ነው ያደረግሽው። አንዳንድ ጥሩ ነገሮችን ለራሳችን ስንይዛቸው የተሻለ ሆኖ ይመጣሉ ብዬ አስባለሁ እና በጣም ደስ ብሎኛል ብሌን። ያው የሚያስከፋ ዜና ብቻ አይደለም የሰማሁት ዛሬ ማለት ነው። በድጋሚ በሌላ ጊዜ ስንገናኝ ደግሞ ከዚህ የበለጠ ተስፋ እውን ሆኖ የተሻለ ሁኔታ ላይ ሆነሽ ከዚህ ዊልቸር ላይ ተነስተሽ የማይበት ቀን እናፍቃለሁ። ያው አንቺም ከምንም በላይ የምጠብቂው ቀን ነው ብዬ አስባለሁ እና ግን በጣም ነው ደስ ያለኝ እንደዚህ አይነት ነገር ራሱ መስማት መቻሌ ማለት ነው። እና ሌላው ነገር ደግሞ ያው እንደባለፈው ተመሳሳይ አይነት ነገር ነው የሚሆነው። አልፎ አልፎ እዚህም ትመጣለች ዳዊት የሚባለው ልጅ ይመጣል ስላልሽኝ ከዚህ በኋላ ያለውን ነገር ያው እንደባለፈው እዚህ ቤት ውስጥ ካሜራ አስቀምጣን ነው የምንሄደው እና የሆነ ነገር ስናገኝ ነው መምጣትም ለህግ ማቅረብ የምንችለው። እንግዲህ ውድ ተመልካቾቻችን ብሌንን ድጋሚ በዚህ ሁኔታ አገኛታለሁ ብዬ አላሰብኩም ነበር። ማለት ስቃዩ ያበቃ መስሎኝ ነበረ። ከዚህ በኋላ መጥፎ ነገሮች ሳይሆን ድጋሚ ብሌንን በጥሩ ነገሮች ነበር አገኛታለሁ ብዬ ያሰብኩት። ግን ያው አንዳንዴ በህይወት ላይ ብዙ የሚያጋጥሙ ነገሮች እንደመኖራቸው መጠን እንደ አዲስ ድጋሚ እህቷ መታ እዚህ ቤት ተመሳሳይ ነገር እያረገቻት እንደሆነ እያሰቃያቻት እንደሆነ ነግራኛለች። እሱ ብቻ ሳይሆን ከዚህ በፊት መሀሌት ስታሰራበት የነበረው ጠንቋይ ልጅ የሆነው ዳዊትም እወድሻለሁ አፈቅርሻለሁ በሚል ምክንያት ከእህቷ ጋር እዚህ ቤት ውስጥ እየመጣ እንደሆነ ነግራኛለች። እና ያው እያንዳንዱን ነገር ነግራኛለች፣ እያረጓት ያሉትን እያወሩ ያሉትን። ግን ምንም ነገር ያለ ማስረጃ ስለማይሆን ብቻ እዚህ ቤት ውስጥ እንደ ሁሌው ካሜራ አርጌ ሄዳለሁ። ከዛ በኋላ እህቷ ላይ ያለውን መረጃ ከያዝኩ በኋላ እህቷ ለምን በዚህ ልክ እንደዚህ እንደሆነች እና ያው መረጃው ከተያዘ በኋላም ወደ ህግ የምትሄድበትን ነገር ይዤ ድጋሚ ወደ እናንተ በአዲስ ፕሮግራም እንገናኛለን። እስከዛ ድረስ ቸር ቆዩልን። እንግዲህ ውድ ተመልካቾቻችን ከብሌን ጋር የነበረውን ቆይታ አይታችኋል። ትንሽ ግራ የሚያጋባም ነገር አለው፣ ትንሽ የሚረብሽም ነገር አለው፣ ትንሽም ጥርጣሬም የሚያስነሳ ጉዳይ ነው። ምክንያቱም ብሌን ከዚህ በፊት ያው አልነገረችኝም ስለ ቤተሰቧ። በእርግጥ ከነበረባቸው ጉዳይ ከነበረባቸው ግጭት አንጻር ሊሆን ይችላል ብዬ ወስጀዋለሁ። ግን ደግሞ አሁን ላይ ዛሬ ላይ የእህቷ መምጣት ትንሽ ጥያቄ የሚያስነሳ ነገር ነው በደንብ። ምክንያቱም ይቺ ልጅ በሰላም እየኖረችበት ባለችበት ሰዓት ነው የመጣችው። ከዚህ በፊት ስታገባ አልመጣችም። እንደው ማግባት ደስታ ነው ይሁን ብለን እንለፈው እና ጤነኛውን የምታውቃት ያሳደገቻት እህቷ አደጋ ደርሶባት መራመድ የማችልበት አደጋ ውስጥ ሆና እንኳን ያልመጣች ሴት ዛሬ ላይ ምን ተፈጥሮ እንዴት ነው እንደ አዲስ በዚህ አይነት ሁኔታ ልትመጣ የሚችለው የሚለው ነገር ለኔ በጣም ጥያቄ ፈጥሮብኛል። ግን ጥያቄ የፈጠሩት እያንዳንዶቹ ነገሮች መልስ ሳያገኙ የምናቆመው ነገር እንደሌለ በደንብ ታውቃላችሁ። ለዛ እያንዳንዶቹ እኔ ላይም እናንተ ላይም ጥያቄ ይፈጥርባችኋል ብዬ አስባለሁ እና እያንዳንዶቹ ነገር ከዚህ በኋላ ካሜራም አለ እዛ ቤት። እኛም በውጭ የምናደርገውን ክትትል ተከታትለን እና እያንዳንዱ ነገር አውቀን በድጋሚ ወደ እናንተ የምንመለስ ይሆናል። እስከዛው ቸር ቆዩልን። እሺ ብሌናችን፣ በደንብ እየተንከባከብኩሽ ነው። መቼም ወደሻላ ግብጋቤ ምን ይዘጋሻል? አትናገርም እንዴ? አረ እንዴት ደህና ትሆንም? እና ታላቅ እህቷ እየተንከባከብኳት አይደል እንዴ? አታያትም? ወዝ በወዝ ሆነች እኮ። ምን ይምጣልሽ? ሰው ምን ይቅረብልሽ? ደህና ነኝ። እሱ እንኳን ምንም ሳይሆን ይሄን ያህል ሲያስብልኝ ቢያንስ አንቺ ጀመረሽ ደግሞ ይሄ ተረትሽን። የራስሽ ጉዳይ ባክሽ። አታፍሪም ትንሽ እንደዚህ ብለሽ ስታወሪ? ከማን ጋር እያወራሽ እንደሆነ ታውቂያለሽ? እኔ ምን አደረግኩሽ? አንቺ ምን ያላደረግሽኝ ነገር አለ? እድሜ ልኬን እኮ ስትነጥቂኝ ነው የኖርሽው አንቺና አባትሽ። ግን አሁን አንተ ዝም በል አንተን የሚመለከት ጉዳይ አይደለም ይሄ። ዝም በል አልኩኝ። አባቴ ምን አደረገሽ? ስላሳደገሽ፣ ስላኖረሽ፣ ከማንም በላይ ስላንዳላቀቀሽ። ዝም በይ። አሁን እንድታወሪ አልፈቀድኩልሽም። አባሽ እንደው ቡና ፈልኝ ነው መጥላት ይጀምርሽ። ምንድን ነው እንዴ? አንተ አርፈህ ተቀመጥ። ምን ሆነሽ ነው? ቃል ተቀመጭ። በቃ ወደዛ
አንተ ምንድን ነው ይላል አንገበገበ? አዎ ቡናን የፈለኩት አፍላሌ ተነስ። ምንድን ነው አንተ በጣም እንትን አልክላት። የመጣበትን አላማረሰው እንዴ? አረቃሊ በእናትሽ አውቀሽ ነው እንዴ? ምን ማለት ነው አውቀሽ ነው? ከኔ ጋር ጭራሽ የተከራከርክ ባልሆነ ይኸውልህ፣ እማዝህ ነገር አንድ ባንድ ትፈጽማለህ። ከኔ ጋር እንድትከራከር አልፈቀድልህም። አፍላልኝ ተነስ። ቆይ አልገባኝም። እኔ ነው እሷን የምትደግፈው? ከማን ጋር ነው ያለው? እኮ ስለመደገፍ እኮ አይደለም እኮ። ምንድን ነው ታዲያ? ቡናውን ነው የምትፈልጊው? ዋናው ቡናውን መጠጣትሽ ነው አይደል? አዎ በቃ ነው ያፈላልሻል። እሷ መፈላችሁ ምን ችግር አለው? ማታፈላ ተዘብዝፋ ነው የምትውለው። ምን ችግር አለው ብታፈላልኝ? እኔ እድሜ ልኬን እዛ ሰው ሀገር እንትን እያልኩኝ እሷን እንትን ስላለ የኖርኩት ምን ችግር አለው? አንድ ቀን ቡና ብታፈላልኝ። እኔ እኮ ውለታሽን አልካድኩም። ያየን ነገር ስለማረሳ ነው ይሄን ያህል እያደረግሽኝም። ምን አደረግኩሽ? ውይ እህቴ ምን አደረግኩሽ? እስኪ ንገሪኝ። ምን አደረግኩሽ? ንገሪኛ። በደንብ የተንከባከብኩሽ ነው እንደዚህ ወይስ በወዝ አድርጌ? ምንድን ነው የምትፈልጊው? ከአንቺ የምፈልገውማ ብዙ ነገር ነው። ለምን አትተኝ? መነጋገራችሁ አስፈላጊ ነው። አንተ ቆይ ችግርህ ከማን ነው? ከኔ ነው ከሷ ነው? ስለምን ችግር ነው? ይታወቃል። እያናደድከኝ ነው እኮ ያለው። ምንድን ነው የምታወራው? እሷን እየደገፍክ እኮ ነው ያለው። እሺ የመጣህበትን ነው አይደል አንተ እዚህ ጋር መስራት ያለብህ? ምንድን ነው የምትፈልጊው? ከአንቺ የምፈልገውማ እንደነገርኩሽ ብዙ ነገር ነው። ለምሳሌ እንዳትሞቺም እንዳትኖሪም አድርጌሽ መኖር ነው የምፈልገው። ከዛ በላይ ምንም ያስደስተኝ ነገር የለም። እኔ እኮ ቤቱንም ትቼልሻለሁ፣ ሁሉን ነገር ትቼልሻለሁ። ራስሽን ዝም ብለሽ እንደ ቅዱስ ነው የምታየው። ማን ነው የምትይው አንቺ? ምንድነው ሁሌ እንደዚህ ተለሳልሰሽ የምትኖሪው? እኔ ጋር ይሰራ ማውቀሻለሁ በደንብ። አንተ ደግሞ እንደው የምታፈጥብኝ። ተነስና ቡና ፍላልኝ አልኩ አይደል እንዴ? ምን ይመስላል ይሄ? ከኔ ህይወቴን መንጠቅ ምን ያደርግልሻል? አንቺ ህይወት የለሽም ከዚህ በኋላ ገባሽ? ምክንያቱም የኔ ህይወት ነው እየኖርሽ ያለሽው። ምን ያንቺን ህይወት ኖርኩ? ቤቱንም ትቼልሽ ነው የመጣሁት። የራስሽ ጉዳይ። ቤቱ ቤቱ አትበይ። ጉዳይ ቤቱ ብቻ እንዳልሆነ ታውቂያለሽ። እሺ ምንድነው? ልጅነቴን ህይወቴን ነው የነጠቅሽኝ እኮ። እኔ ምን አድርጌ ነው ልጅነትሽን የነጠቅሽ? አንተ ምንድነው የምታጮብኝ? ቀስ ብለህ ስራ እንጂ። ምንድነው የምትይው? ቢያንስ ወንዱን ልጅ እንደ ሴት ስትለቂው ትንሽ ማለት አይሰቀጥም? ኧረ እባክሽ ገረመሽ? ምኑ ነው የገረመሽ? እባክሽ ምንድነው የገረመሽ? ምን ነይ፣ እንደውም አንቺ አፌ ተነሺ፣ ነይ ተነሺ። ምንድነው እንትን የማትይው? ተነሺ እባክሽ። ምንድነው አንተ ደግሞ ነው? ምንድነው እየሰራሽ ያለሽ? ይሁን እኮ አርፈህ ቡናውን አስቀምጠው። ቡና አይደል የፈለኩት? ቡናውን አንተ ቆይ ምንድነው ችግር? ቡና አፍላልኝ አላልሽም እንዴ? እና ቡና ቆይ እንዴ፣ ተረጋጋ። ምንድነው ሁለታችሁም የሆነ ነገር ጀምራችኋል እንዴ? ምንድነው መጀመር አይደለም እኮ እኔ አፈላሁልሽ አይደል እንዴ? እሷ ምንድነው የምትያት? እሺ አንተ አፈላልኝ አይደል እንዴ? ቆይ አንተ ምንድነው አላማ? አልገባኝም። ከቡናው ነው ካፌው ነው ችግርሽ? ቆይ እንዴ ቡና ነው አይደል የፈለግሽው? ታውቂያለሽ፣ ባለ ትዳር ነኝ። ምንድነው የምታስቢው? ትዳር አልሽው? የለም እኮ ከዚህ በኋላ ትዳር የሚባል ነገር ታያለሽ። ደግሞ እዚህ ጋር እንደተቀመጥሽ እንደዚሁ ማለት ነው በራው ምክንያት ደረቅ ቀበለሽ እንድትሞሽ ነው ማደርግሽ። ቃል ኪዳን ምንድነው አንተ? ምንድነው ዛሬ እየገባኝ አይደለም። ምንድነው ለሷ አልተከላከለም የመጣው ጋርዷ ነህ? ለምን ቤቴ ለምን አንድ ትዕዛዜን እጥሳለሁ ብትል የሚከተልን ነገር ታውቃለህ። ተይኝ በቃ። ህይወቴ እኮ አንቺ ነሽ። ከዚህ በኋላ እህትሽ አይደል? ያለፈኝን ያሳለፍሽኝን ህይወት እኮ አይደለሁም። ዝም በይ። ደግሞ ትከራከረኛለች እንዴ? አረ ምን ሆነሽ ነው በእናትሽ አንቺ? እንዴ ተነስ ውጣ። እንደው ማለት ተነስ ውጣ አልኩ እኮ። ተነስ ውጣ። ኡፋ ሊያሳብዱኝ ነው እንዴ እነዚህ ሰዎች? ደግሞ ታለቅሻለሽ? ያዞምባ እኔም አላለቀስኩኝ እንኳን። እዚህ አስቀምጬ እየቀለብኩሽ እኮ ነው፣ እየተንከባከብኩሽ እኮ ነው። ለምን እንደምታለቅሽ? በእኔ ገንዘብ አንቺ ገለጥሽ። የእኔ ቤት እኔ አረብ ሀገር የሰው ግንባር ሳይኝ ነው በቤት አንቺ ሆነ። ይሄ እኮ የባሌ ቤት ነው። እንደተሰቃየሁ አይተሻል አንቺ። ይሄ የባሌ ቤት ነው። ያን ቤትሽን ትቼልሽ መጥቻለሁ አይደል? የባልሽ ቤት አይደለም፣ ደግሞ ያንቺ ቤት አይደለም።
በእኔ ላይ ነው እናቱ እዚህ የደረሽው። ከአንቺ 1 ብር አልወሰድኩም። ከእኔ 1 ብር ይሄ አልወሰድሽም። ሁሉ የባሌ ልፋት ነው። ኧረ እባክሽ የባልሽ ልፋት ነው። እሱንማ እኮ እያየን እኮ ነው የባልሽ ልፋት። አሁን እኮ እዛ እሱ ክፍለ ሀገር ምናምን ብሎ ሄዶ ከአንዷ ሴት ጋር ሸሸ እያለ በቃሽ። ምንድን ስለ ነው ባሌ ይሄን ያህል ማውራት አቁም። ስለ እኔ ካወራሽ ገና ቆይ። እንደውም ማለት ነው ከባልሽ ጋራ ብዙ ነገር አድርጌ ነው ማሳይሽ። እንደውም ማለት ነው ባልሽ እኔን ሲያገባ ቆመሽ ሰርጌ ላይ እንድታለቅሽ ነው ማደርግሽ። እንደውም የገዛልኝ ቀሚስ ለምን አላሳይሽ? አያደርገውም። ኧረ እባክሽ አያደርገውም። ቆይ ላሳይሽ ነው እሱንማ። ኧረ በፈጠረሽ ቆይ እና አስለቀሰሽ? ለምንድን ነው የምታለቅሽው? ተወኝ በቃ። እኔ እኮ አሁንም እኮ እወድሻለሁ እኮ። ተወኝ፣ እኔ ባለትዳር ነኝ፣ አትንካኝ በቃ። ምን አጠፋሁሽ? እኔ ምንድን ነው? ኧረ ቆይ በእናትሽ እባክሽ እስኪ ቆይ ተረጂኝ። እሺ ለምንድን ነው የምታለቅሽው? ያምሻል እኮ